ነገሩ እንዲህ ነው። አንድ የ3 ዓመት ህፃን የፈላ ውሃ ተደፋበት። በእርግጥ ውሃው አልነበረም የተደፋበት። ሌሊት ማቅጠኛ ተብሎ በብረት ምጣድ እየተፈላ የነበረ ውሃ ላይ ወደቀ። እናቱም በድንጋጭ እንደምንም ብላ ከወደቀበት አነሳችውና በላዩ ላይ ዘይት አፈሰሰችበት። የረጋ ወተትም ቀባችለትና ወደ ሆስፒታል ይዛው መጣች። ሐኪሞች በተለይ በበዓል ሰሞን እንዲህ አይነት የታካሚ ታሪኮችን መስማት የተለመደ ተግባራችን ነው። ህፃኑ በቃጠሎ ምክንያት የደረሰበት ጉዳት ከፍተኛ በመሆኑ በጽኑ ህሙማን ሕክምና ክፍል ውስጥ ለ1 ሳምንት ያህል ሲረዳ ቆይቶ ተሽሎት ሊወጣ ችሏል። እሳት የጠበሰው ወይም የቃጠሎ አደጋ የደረሰበት ሰው ላይ ዘይት፣ ወተት፣ ቅቤ፣ ማር፣ ሊጥ ምናምን ነገሮችን መቀባት በቃጠሎ ምክንያት የሚደርሰውን ጉዳት ከመጨመሩ ባሻገር ለተለያዩ ኢንፌክሽኖች የመጋለጥ ዕድል የሚጨምር በመሆኑ በሳይንስ የሚመከር ተግባር አይደለም። በቃ እንዲህ አይነት ቃጠሎ የደረሰበት ሰው ካጋጠማችሁ ለ15 እስከ 20 ደቂቃ ድረስ በረዶ ያልሆነ ግን ቀዝቀዝ ያለ ውሃ በላዩ ላይ ማፍሰስና ወደ ጤና ተቋም ይዞ መምጣት በቂ ነው። እናንተስ እንዲህ አይነት እሳት የጠበሰ ወይም የቃጠሎ አደጋ የደረሰበት ሰው ቢያጋጥማችሁ ምን ታደርጋላችሁ? ዘይት፣ ሊጥ፣ ወተት ምናምን መቀባት አስፈላጊ ነው ብላችሁ ታስባላችሁ? እስቲ ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልኝ።